በመጨረሻም የፌዴራል ከፍተኛ ፍርድ ቤት ውሳኔ ሰጠ። በዛሬው ዕለት እነ ጆን ዳንኤል በነበራቸው የፍርድ ቤት ቀጠሮ ምን ውሳኔዎች እንደተላለፉና ቀጣይ ሂደቱስ ምን ሊሆን ይችላል የሚለውን በዚህ ቪዲዮ ወደ እናንተ የምናጋራ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ከኛ ጋር ቤተሰብ ይሁኑ እያልን ቀጥታ ወደ ዝርዝር መረጃው። እንደሚታወቀው ነሐሴ 16 2016 ዓ.ም ጆን ዳንኤልን ጨምሮ 6 ተከሳሾች በአውሮፕላን ውስጥ ሁከትና ብጥብጥን በመፍጠር እንዲሁም ደግሞ የኮምፒውተር ሕግን በመተላለፍ ክስ ተላልፎባቸው ከ1 ዓመት በላይ የፈጀ አጓጊ የሆነ የፍርድ ቤት ውሳኔ እንዲሁም ደግሞ ሕጋዊ ሂደቱን ሲከታተሉ እንደነበር የሚታወቅ ነው። ኤፍኤምሲ ባወጣው መረጃ መሰረት በዛሬው ዕለት የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱትን እነ ዮሐንስ ዳንኤል ወይም ጆን ዳንኤል በእስራት እንዲቀጡ ወስኖ የታሰሩበት ጊዜ በቂ ስለሆነ ከእስር እንዲፈቱ የሚል ትዕዛዝ ሰጥቷል። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች አቃቢ ሕግ በዮሐንስ ዳንኤል ወይም ጆን ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪዋና የዲዲያ ነጻነት ላይ በነሐሴ 16 2016 ዓ.ም ከምሽቱ 3:30 ላይ ከአዲስ አበባ ከተማ ወደ መቀለ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም የአየር ሁኔታው ለበረራ አዳጋች በመሆኑ በረራው ቢደረግም የሚደርሰውን ከባድ አደጋ ለመከላከል ጉዞው ተሰርዞ መንገደኞች ከአውሮፕላን እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት አንወርድም በማለት ቀሪ ተሳፋሪዎችን እንዳይወርዱ በመከልከል አሳድመዋል በሚል በዝርዝር ጠቅሶ ክስ አቅርቦባቸው ነበር። በተጨማሪም አቃቢ ሕግ አንደኛ ተከሳሽ ጆን ዳንኤል ላይ በሶስተኛ ክስ የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ የተመለከተውን ድንጋጌ በመተላለፍ ክስተቱን ቲክቶክ በተባለ ማህበራዊ ሚዲያ ላይ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚል ክስም አቅርቦበት ነበር። ተከሳሾቹ በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ በዛሬው ዕለት የአቃቢ ሕግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ መርምሮ ውሳኔ አስተላልፏል። በዚህም ተከሳሾቹ የተከሰሱበት የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በ1 ዓመት ከ4 ወር፣ ሁለተኛ ተከሳሽ በ8 ወር፣ ሶስተኛ ተከሳሽ በ8 ወር፣ ስድስተኛ ተከሳሽ በ8 ወር፣ አራተኛ ተከሳሽ በ10 ወር እንዲቀጡ ወስኗል። በመሆኑም ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱና የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔ አስተላልፏል። የመረጃ ምንጮቻችን በሰጡን መረጃ መሰረት ከጆን ዳንኤል በስተቀር ሌሎቹ ወደ ቤት ለመሄድ ወረቀታቸውን እየጨረሱ ሲሆን ጆን ዳንኤል ግን ከእስር ለመፈታት የ15 ቀን የቅጣት ቀን እንደሚቀረው መረጃውን አስተላልፈዋል። ናዮ ወይም በትክክለኛ ስም አጠራሯ የዲዲያ ነጻነት በቅርቡ የወንድ ልጅ እናት መሆኗ የማይዘነጋ ነው። እንደሚታወቀው ከባዱን የእርግዝና ጊዜዋን በእስር ቤት ነበር ያሳለፈችው። ልጇንም በሰላም ከተገላገለች በኋላ በዋስ ተለቃ ጉዳዩን ከውጭ ሆና እንድትከታተል ፍርድ ቤቱ ውሳኔ ሰጥቶ የነበረ ቢሆንም ያለፉት ሳምንታት ውስጥ ጥፋተኛ በመባል ድጋሜ ወደ እስር ቤት ገብታለች። በዛሬው ዕለትም ከፍተኛው ፍርድ ቤት ባስተላለፈው የመጨረሻ ውሳኔው ናዮ ከእስር እንድትለቀቅ ተወስኖላታል። እንግዲህ የማህበራዊ ሚዲያ ተጠቃሚዎች፣ ታዋቂ ቲክቶከሮች በእነ ጆን ዳንኤል ጉዳይ የተሰማቸውን ደስታ እየገለጹ ይገኛሉ። እኛም በዝግጅት ክፍላችን ስም እንኳን ደስ አላችሁ ለማለት እንወዳለን። ውድ ቤተሰቦቻችን ለዛሬ ያዝነው ፕሮግራም እዚህ ላይ ያበቃል። በቀጣይ ቪዲዮ እስክንገናኝ ቸር ቆዩን።